ክብራትና ክብራን ውድ ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው እንዲደርሳችሁ የደውል ምልክትን በመንካት አብራችሁን እንድትቆዩ በአክብሮት እንጠይቃለን። በዛሬ ልናሰናድንላችሁ የወደድነው ዓለማችን ላይ ጉድ ካስባሉ ፊልሞች መካከል አንዱ ስለ ሚኒየንስ ልንናገራችሁ ወደድን። ዓለማችን ላይ ከልጅ እስከ አዋቂ የሚመለከቱት ይህ ፊልም እንዴት ተሰራ፣ ሚስጥሩን እንዴት እንደተሰራበት ምክንያት እንነግራችኋለን። ዓለማችን ላይ እጅግ ተወዳጅ የሆነው ፊልም ሚኒየንስ። ስለ ሚኒየንስ ሚስጥር ታውቃላችሁ? ዓለማችን ላይ ከህፃን እስከ አዋቂ የሚመለከተው ፊልም ይህ ፊልም እንዴት ቅርጻቸውን ወይ አሁን ያሉትን ቅርጽ እንዴት እንደሆኑ ሚስጥሩን ታውቃላችሁ? ይህ ሚስጥር የሆነው ፓርሎ ኮፈን የተባለው ዳይሬክተር በአንድ ወቅት እንዲህ አይነት ፊልም ለመስራት አሰበና ምን አይነት ቅርጽ ልስጣቸው በማለት በማሰብ ጀመረ። ፓርሎ ኮፈን ከሁሉም አኒሜሽኖች ለየት አድርጌ ለመስራት አሰብኩኝ ብሎ ይናገራል። እንደዚህ አይነት ፊልም ለመስራት ሲያስብ መጀመሪያ የመጣለት ከሁሉም ለየት ለማለት ያሰበው እጅግ አስጠሊና እጅግ የሚቀፍ የፊልም ወይም ገጸ ባህሪ ወይም ፌስ ወይም ቅርጻቸውን እንደዚህ አይነት ቅርጻቸው የሚያስጠላ ቅርጽ ለመስጠት ወይም የአውሬ መሳይ ቅርጽን ለመስጠት አሰበ። ይህም ሰውዬ ባሰበ ጊዜ አሁን ደግሞ ሌላ ችግር ገጠመው። ሌላኛው ደግሞ ችግሩ ኦዲየንስ ወይም ተመልካች ይህን ተመልካች ቁጭ ብሎ ያይልኛል በማለት በተለይም ደግሞ ለልጆች በማሰብ እንደዚህ አይነት ፊልሞችን ወይም እንደዚህ የሚያስጠሉ ፊልም ወይም አስፈሪ የሆነ ገጸ ባህሪ ከሰጠሁት ይህን ፊልም ቁጭ ብሎ አይመለከቱልኝም በማለት አሰበ። ይህም እጅግ ተወዳጅነት አሁን ያገኘው ገጸ ባህሪ ምክንያቱ እንዲህ ነው። ይህም ምክንያት ደግሞ ይህም በአሁን ሰዓት ደግሞ እንደዚህ አይነት ቅርጽ ስለሰጠው እንደዚህ አይነት ቅርጽ ደግሞ በኦዲየንስ ወይም በህዝብ ደረጃ እንደማይታየለት አወቀና አሁን የምትመለከቱ ገጸ ባህሪ አሁን ሁለት አይንና ወፈር ያሉ ቢጫ ከለር ያላቸው አሁን እጅግ ተወዳጅነት እንደዚህ አይነት የሚያምሩ ሚኒየንስን ለመስራት እንዳሰበ ይታወቃል። ግን መጀመሪያ ለመስራት ያሰበው እጅግ የሚያስጠላና እጅግ የሚያስፈራ ፊልም ወይም የሚያስፈራ ካራክተር ለመስጠት አስቦ ነበር። ግን በአሁን ሰዓት ገጸ ባህሪያቸውም የሚያምር እና እኚህ መልካቸውም የሚያምር አሁን በልጆች ዘንድ ተወዳጅነትን አገኘ። ግን መጀመሪያ ለመስራት ያሰበው ግን እጅግ የሚያስጠላና የሚቀፍ ነበረ። ሁሉም ፊልም ላይ የምትመለከቱ የካራክተር ወንድ ብቻ እንደሆነ ያውቃሉ። አንድም ሴት ካራክተር ውስጥ እንደሌለ ይገለጻል። እነዚህ በሚሊዮን የሚቆጠሩት ሚኒየንስ በአንድም እንኳን ሴት እንደሌለ ያውቃሉ። ወንዶች ብቻ እንደሆኑ ይገለጻል። ሚኒየንስ በፊልም ላይ ለምን ወንዶችን ብቻ አካተትክ ተብሎ ዳይሬክተሩ ሲጠየቅ ዳይሬክተሩ ፈረንሳዊ ዳይሬክተር ፓርሎ ኮፈን ለዚህ ምላሽ ሰጥቷል። እንዲህ ብሎ ምላሽ ሰጠ። ለዚህ የሰጠሁት ምላሽ እንዲህ ብሎ ነገረ። ሚኒየንስ በጣም ሞኞች እና ደደቦች ስለሆኑ ሴት አድርጌ ላስባቸው አልቻልኩም በማለት በሳቅ ገለጸ። ፋንኛ ሌላኛው ሚስጥር ደግሞ አይሞቴሽን ወይም አይሞቱም ተብሎ ሀሳባቸው በፊልሙ ላይ ለመግለጽ እንደሞከሩ እንዲህ ብሎ አይሞቴ ወይም ኢሞርታል ፍጥረት ናቸው ተብሎ ይነገራል። በ2015 በወጣው ፊልም ላይ እንዳየነው ሚኒየንሶች በምድር ላይ የሰው ልጅ ከመፈጠሩ ከብዙ ሚሊዮን ዓመታት በፊት ጀምሮ የነበሩ ፍጥረታት ናቸው። የዳይኖሰር ዘመን ጀምሮ እስካሁን ድረስ አልሞቱ አላረጁ። በፊልሙም ላይ ያለው የአየር በውሃ ስፔስ ውስጥ ሲንሳፈፉ ቅዝቃዜ ውስጥም ሲቀበሩ እና ሲደበደቡ እንኳን ምንም አይሆኑም። ስለዚህ ሚኒየንሶች አይሞቱም የሚል የብዙዎች ግምት በፊልሙ ላይ እንደተመለከታችሁ ሚኒየንስ ላይ የምትመለከቱት እያንዳንዱ ቋንቋ ታስተውላላችሁ። እያንዳንዱ ቋንቋ ሚኒየንስ ፊልም ላይ እያንዳንዱ የራሱ ትርጉም እንዳለው ታውቃላችሁ። የብዙ ቋንቋ ስብስብ እንደሆነ ይገለጻል። ፓርሎ ኮፈን እንደተናገረው ፈረንሳዊው እንዲህ ብሎ ተናግሯል። የነዚህን ሁሉ ድምጽ በአንድ ላይ ከስድስት ሀገር በላይ የሆኑትን ቋንቋ በአንድ ላይ በመቀላቀል እኚህ አስቂኝ በልጆች ዘንድና በአዋቂ ዘንድ አስቂኝ የሆኑ ፊልሞች እንደተሰራ ይገለጻል። ይህ ፊልም ለመስራት ያሰበው የብዙ ቋንቋ
ድምጾችን በማጣመር ተወዳጅ እንዲሆን አድርጓል። ፓርሎ ኮፈን የስድስት ሀገር ቋንቋ እንደተጠቀመ ይገለጻል። ለምሳሌ እንግሊዝኛ፣ ፈረንሳይኛ፣ ጣሊያንኛ፣ ኢንዶኔዥያ፣ ኢንዲያ፣ ጃፓን፣ ቻይና በመጠቀም የነዚህን ውብ በማድረግ እያንዳንዱ ፓርት ላይ እያንዳንዱን ቋንቋ በመጠቀም አስቂኝ ገጸ ባህሪ እንደሰጠ ይታወቃል። ለእናንተስ የነዚህ ሁሉ ቋንቋ የሚያስደስት ቋንቋ ነው ብላችሁ ታስባላችሁ? በእናንተ ዘንድ አስቂኝ ነው ብላችሁ ታስባላችሁ? መልሱን ኮመንት ላይ አስቀምጡ። የሰራው ብላችሁ ልጠይቁ ትችላል። ሚኒየንስን የፈጠረው መካከል ፈረንሳዊ እውቁ የሆነ ፈረንሳዊ ሲሆን ፓርሎ ኮፈን ይባላል። ፓርሎ ኮፈን ለመጀመሪያ ጊዜ ሚኒየንስን ለህዝብ ወይም ለዓለም አቀረበ። እጅግም ተወዳጅነትን አግኝቷል። ለኦስካርም እጩነት በአንድ ወቅት ለኦስካርም እጩ ሆኖ ነበር። በፈረንሳይ ዜግነትም የፈረንሳይን ባህል አስተዋውቋል በማለት የፈረንሳይ ትልቅ ስጦታ እንደተሰጠ ይገለጻል። ፈረንሳዮችም እጅግ ከሚወዱት የፊልም መካከል አንዱ ሆነው ሚኒየንስን ስለሰራላቸው የመጀመሪያው ፊልም ስለሰራቸው በፊልሙ እጅግ ተወዳጅነትን አግኝቷል። በሀገሩም እንኳን እጅግ ተወዳጅነትን አግኝቷል። የሱ ችሎታ በዛ ብቻም አላበቃም። ሚኒየንስ ላይ የምትመለከቱት እያንዳንዱ ድምጽ ወይም እያንዳንዱ ድምጽ የሰራው የሚኒየንስን ካራክተር የሰራው ማን ብላችሁ ታስባላችሁ? ሚኒየንስ ላይ እያንዳንዱ የተሰራው ድምጽ አንድ ሰው እንደሰራ ታውቃላችሁ? የዚህም ድምጽ የሰራው ሰውዬ የፊልሙ መስራች የሆነው ፓርሎ ኮፈን የተባለው የነዚህን ሁሉ ከ899 የሚኒየንስ ገጸ ባህሪ በአንድ ጊዜ የነዚህን ድምጽ በአንዴ በማውጣቱ የዓለም ዘወርልድ ጊነስ ወይም የዓለም ጊነስ ቡክ ላይ እንደተመዘገበ ያውቃሉ። እጅግ አስገራሚ ያደረገው ደግሞ የነዚህን ሁሉ ወይም ከ899 በቀርም ሚሊዮን የሚያክሉ ድምጾችን በመተወን የሚታወቀው ፓርሎ ኮፈን የድምጽም ባለሙያ እንደሆነ ይታወቃል። ለእናንተስ እስቲ ድምጹ ምን ያህል አስቂኝ ነው? 리소스 컴컴아이 야키 유니지리 유카 이자나네 시즈시 나타누부 다이포프. Every movie that we make, we want it to be relatable for the people watching. And so obviously falling in love is one of them. ኮመንት ላይ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ።